ኃጢአት ወደ ሞት የሚወስድ መንገድ ነው። ሰው ምንም እንኳን ኃጢአትን ማድረግ ባይፈልግም በኃጢአት ግን ደጋግሞ የሚወድቅ ስጋ ለባሽ ነው። በዚህ ሁሉ ግን ስጋዊ ምኞትን አሸንፎ በጽድቅ መኖር በእግዚአብሔር ፊት ሞገስን ያስገኛል። ከመጽሐፍ ቅዱስ ታሪክ በኃጢአት በሞላበት ሀገር በጽድቅ ስለኖረና እግዚአብሔር ፊት ሞገስን ስላገኘው የኖህ ታሪክ እንማራለን። ይህንን ታሪክ በመጽሐፍ ቅዱሳችን ዘፍጥረት ምዕራፍ 6-10 ባለው እናገኘዋለን። መልካም ቆይታ። እግዚአብሔር አዳምና ሔዋንን ከፈጠረ በኋላ የሰው ልጆች ብዙ እንዲሆኑ ባርኳቸው ነበር። በዚያም ልክ በአሁኑ ዘመን እንዳለው የሰው ልጅ እጅግ በጣም ብዙ እየሆኑ ነበር። የሰው ልጆች ቁጥር ግን በምድር ላይ በጨመረ ጊዜ ኃጢአትም እንደዚህ እየበዛ ሄዶ ነበር። ይህም እግዚአብሔርን በብዙ ያሳዝነው ነበር። በዚህም እግዚአብሔር ሰውን በመፍጠሩ ተጸጸተ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱም ስጋ ለባሽ ነውና እድሜው ከ120 አያልፍም አለ። ከዚያም የሰው ዘር ሁሉ ከምድር ላይ ለማጥፋት አሰበ። ነገር ግን ከህዝቡ መካከል አንድ ጻድቅ ሰው ነበረ፣ እርሱም ኖህ ነበር። ኖህ፣ ሴም፣ ካምና ያፌት የተባሉ 3 ልጆች ነበሩት። እርሱም በትውልዱ ጻድቅ ፍጹም ሰው ነበር። አካሄዱም ከእግዚአብሔር ጋር አድርጎ ነበር። እግዚአብሔርም ምድርን ሲመለከት እነሆ የተበላሸች ሆና ነበር። ወደ ኖህም እንደዚህ አለ፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋዋለሁ። የእንጨት መርከብን ላንተ ስራ። እኔም እነሆ ከሰማይ በታች የሕይወት ትንፋስ ያለውን ሥጋ ሁሉ እማጠፋበት በምድር ላይ የጥፋት ውሃ አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔ ግን ከአንተ ጋር አቆማለሁ። ወደ መርከብ አንተ፣ ልጆችህና ሚስትህ፣ የልጆችህ ሚስቶች ይዘህ ትገባለህ። ከአንተም ጋር ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 ወንድና ሴት እያደረግህ ታስገባለህ። የሚበላ ምግብ ሁሉ ለራስህ ውሰድ ብሎ አዘዘው። ኖህም እግዚአብሔር ያዘዘውን አንድ በአንድ ይፈጽም ጀመር። ኖህ እግዚአብሔር ያዘዘውን በሙሉ ይሰራ ነበር። ከታዘዘውም አንድም እንኳን ሳያዛንፍ በፍጹም ታማኝነት ሰርቶ ጨረሰ። ደግሞም እግዚአብሔር እንዳለው ከሕያው ነፍስ ሁሉ 2 እያደረገ ወደ መርከብ ውስጥ አስገባ። ራሱንና ሚስቱን፣ ልጆቹን እንደዚሁም የልጆቹን ሚስቶች ሁሉ ወደ መርከብ ውስጥ አስገባ። እግዚአብሔርም የኖህንና የቤተሰቦቹን መግባት ካየ በኋላ የመርከቡን በር ከውጭ ሆኖ ዘጋው። ከዚያም ከሰማይ ላይ የመጀመሪያዋ የዝናብ ጠብታ ጠባለች። ኃይለኛም ዝናብ መዝነብ ጀመረ። ሕዝቡ ግን ይህንን አላስተዋሉ ነበር። ዝናቡም ለ40 ቀንና ሌሊት ዘነበ። በምድር ላይ ያለ ተንቀሳቃሽ ሁሉ በዝናቡ ተሸፈኑ። ብዙዎችም ራሳቸውን ሊያድኑ ቢሞክሩም እንኳን የእግዚአብሔር ቁጣ ነበርና አልቻሉም። ውሃውን ምድሪቱን በሙሉ ሞላ፣ ሙሉም ሸፈነ። ከሚዘንበው ውሃ ከፍታ ልክ ግን የኖህ መርከብ ከፍ ትል ነበር። ከ150 ቀን በኋላም እግዚአብሔር ኖህንና ቤተሰቡን አሰበ፣ ንፋስንም አነፈሰ። ውሃውም ከቀን ወደ ቀን እየጎደለ መጣ። መርከቢቱም በ7ኛ ወር በወሩም በ17ኛ ቀን አራራት ተራራ ላይ ተቀመጠች። በ10ኛውም ወር የተራሮች ራስ ተገለጠ። ከ40 ቀንም በኋላ ኖህ ከመርከቢቱን መስኮት ከፈተ፣ ቁራንም ሰደደው። ቁራም ከመርከቡ ከወጣ ወዲህ ውሃ እስከሚደርቅ ወዲያና ወዲህ ይበር ነበር። ኖህም ቀጥሎ ውሃው ደርቆ እንደሆነ እንድታይ እርግብን ላካት። እርሷም የምታርፍበት ስላጣች ተመልሳ ወደ መርከቡ መጣች። ኖህም ከ7 ቀን በኋላ እንደገና እርግብን ላካት። በአፏም የለመለመ ቅጠል ይዛ ተመለሰች። ኖህም ውሃው እንደቀለለ ተረዳ። ኖህም በእድሜው 601 ዓመት በመጀመሪያው ወር በመጀመሪያው ቀን ውሃው ከምድር ላይ ሙሉ ለሙሉ ደረቀ። ኖህም የመርከቢቱን ክዳን አነሳ። እግዚአብሔርም ለኖህ እንዲህ አለው፣ አንተ ሚስትህና የልጆችህ ሚስቶች ይዘህ ከመርከቡ ውጣ፣ ውሃውን ደርቋል አለው። ኖህም ቤተሰቡን ይዞ ወጣ። ከዚያም ለእግዚአብሔር መሠዊያን ሰራ፣ ለእግዚአብሔርም መስዋዕትን አቀረበ። እግዚአብሔርም የኖህን መስዋዕት መልካም መዓዛ አሸተተ፣ እጅግም ደስ አለው።
እግዚአብሔርን በልቡ ዳግመኛ ምድርን አልረግምም ብሎ ቃል ገባ። ኖህም በብዙ በረከት መኖሩን ቀጠለ። የኖህ ታሪክ ብዙ ያስተምረናል። ምንም እንኳን ስጋችን ኃጢአትን ቢፈልግም እኛ ግን በፍጹም ልብ እግዚአብሔርን በመውደድ እግዚአብሔርን የሚያከብር የጽድቅ ኑሮ ልንኖር ይገባል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ።